ሳትዋሹ እስቲ ንገሩኝ፣ በመስታወት ራሳችሁን እያያችሁ ቀላ ያለና ለስላሳ ከንፈር ቢኖረኝ ብላችሁ ተመኝታችሁ አታውቁ? ደብዛዛና ብዙም ከለሩ ያለየ ከንፈር እንዲሁም የደረቀ ከንፈር ካላችሁ በእርግጠኝነት ይህን ቪዲዮ ትወዱታላችሁ። ምክንያቱም በተፈጥሮ የሚያምር ከንፈር ሚስጥሩ ምን እንደሆነ እነግራችኋለሁ። አዎ፣ በኪችናችሁ ውስጥ ያለው ቀይ ስር የተባለው አትክልት ከንፈራችሁን ለስላሳ ቀላ ያለ ከንፈር በመስጠት ተአምር ያደርጋል። በዚህ ቪዲዮ መጨረሻ ቀይ ስር ለምን ተመራጭ እንደሆነ፣ እንዴት መጠቀም እንዳለባችሁና በቤት ውስጥ እንዴት እንደምታዘጋጁ ታውቃላችሁ። በመጀመሪያ ስለ ቀይ ስር ከማውራታችን በፊት ከንፈር ለምን ተፈጥሯዊ ቀለሙን ይለቃል የሚለውን እናያለን። የበዛ ለፀሐይ መጋለጥ ልክ እንደ ቆዳችሁ ከንፈርንም ከለር አልባ ያደርገዋል፣ የጠቆረ ያደርገዋል። ሌላኛው ደግሞ በቂ ውሃ ለመጠጣት ነው። ሰውነታችን በቂ ውሃ ካጣ በመጀመሪያ የሚያደርገውና የሚፈረፍረው ከንፈርን ነው። በተጨማሪም ቡና ማብዛት፣ ማጨስ፣ አልኮል መጠጣት ከንፈር ያበላሻል። ኳሊቲያቸው ዝቅተኛ የሆኑ ሊፕስቲክ እና የኮስሞቲክስ እቃዎችን የምትጠቀሙ ከሆነ እንደዛው ለጠቆረና ለተሰነጣጠቀ ከንፈር ምክንያት ነው። ለማንኛውም ከንፈራችሁ እየተሰነጣጠቀና እየጠቆረ ካስቸገራችሁ መልካም ዜና አለ። በቀላሉ በቤት ውስጥ በምታዘጋጇቸው ተፈጥሯዊ መንገድ ማስተካከል ትችላላችሁ። አሁን ስለ ቀይ ስር እናውራ። ቀይ ስር ቤትኒን የተባለ ተፈጥሯዊ ቀይ ማድረጊያ ንጥረ ነገር የያዘ ሲሆን ልክ ከንፈር ላይ ሲቀባ ቀለሙ ከንፈራችሁ ላይ ቀርቶ ተፈጥሯዊ ከለር እንዲመስል ያደርገዋል። ቀይ ስር በአንቲኦክሲዳንት የበለጸገ በመሆኑ ከንፈራችሁ እንዳይጠቁርና እንዳይደርቅ ያደርገዋል። በተጨማሪም ቀይ ስር ከፍተኛ ውሃ ስላለው ለስላሳና የሚያምር ከንፈር እንዲኖራቸው ያደርገዋል። ቀይ ስር ቫይታሚን ሲ፣ አይረን እንዲሁም የተለያዩ ለደም ዝውውር የሚጠቅሙ ንጥረ ነገሮችን የያዘ በመሆኑ ከንፈራችሁ በጣም ያሳምረዋል። አሁን እንዴት ይህንን ቀይ ስር የሚያምር ከንፈር እንዲኖራችሁ እንዴት እንደምታዘጋጁ ትነግራችኋለሁ። አንደኛ፣ አነስተኛ ቀይ ስር ከወሰዳችሁ በኋላ በመፈቅፈቅ ከዛም በንጹህ ሳሳ ያለ ጨርቅ ወይም ነጠላ ማጥለያ ነገር ወስዳችሁ የተፈቀፈቀውን ቀይ ስር መጭመቅ፣ ከዛም ቀጥታ ከንፈራችሁ ላይ በመቀባት ከ15 እስከ 20 ደቂቃ ቆይታችሁ መታጠብ። ይህንን በየቀኑ መጠቀም ትችላላችሁ። አንድ የሻይ ማንኪያ ቀይ ስር ጁስ፣ የተጨመቀ የቀይ ስር ፍቅፋቂ ማለት ነው፣ ወስዳችሁ አንድ የሻይ ማንኪያ የኮኮናት ቅባት ጋር ወይም ሺያ በተር ጋር በመደባለቅ መቀባት። በዛ ያለ ካዘጋጃችሁና ማስቀመጥ ካለባችሁ በትንሽ እቃ አድርጋችሁ ፍሪጅ ውስጥ ብታስቀምጡት ይመከራል። ሶስተኛው ደግሞ አንድ የሻይ ማንኪያ የቀይ ስር ወስዳችሁ ከአንድ የሻይ ማንኪያ ስኳርና አንድ የሻይ ማንኪያ ግማሽ የሆነ ማር ጋር በመደባለቅ መቀባትና ከ1 እስከ 2 ደቂቃ ማቆየት፣ ከዛም መታጠብ ነው። እንግዲህ ከዚህ ውስጥ የመረጣችሁትን አዘገጃጀት ሁሉንም ከፈለጋችሁ አንዱን መርጣችሁ በተደጋጋሚ ከንፈራችሁ ላይ የምትቀቡ ከሆነ ከጊዜ በኋላ እነዚህን ነገሮች ከንፈራችሁ ላይ ታስተውላላችሁ። ከንፈራችሁ በተፈጥሮ ቀላ ይላል። የጠቆረው ከንፈር ከጊዜ ጊዜ እየጠፋ ይመጣል። ከንፈራችሁ በጣም ለስላሳና ጤነኛ ይሆናል። ነገር ግን ማስተዋል ያለባችሁ ነገር ሁሌም እነዚህን ነገሮች ስታዘጋጁ አንደኛ ቀይ ስሩን ለማጥለል የምትጠቀሙበት ጨርቅ፣ ጥፍራችሁ፣ እጃችሁ ንጹህ መሆን አለበት። ሁለተኛ ለመጀመሪያ ጊዜ ስትሞክሩት በትንሹ ተቀብታችሁ ሞክሩት። ምክንያቱም አንዳንድ ጊዜ ሰው ላይስማማው ይችላል። ስለዚህ አነስተኛ መጠን ወስዳችሁ ተቀብታችሁ መሞከር ይኖርባችኋል። ሶስተኛ በተፈጥሮ የሚዘጋጁ ነገሮች ለውጥ ለማምጣት ትንሽ ጊዜ ይወስዳሉ። ስለዚህ በየጊዜው በተደጋጋሚ በመቀባት ቀስ ብሎ ለውጡ ይመጣል ማለት ነው። ይህም ማለት በተከታታይ እየተቀባችሁ ቢያንስ በተከታታይ ለ2 ወይም ለ3 ሳምንት መጠቀም ይኖርባችኋል። እንዲሁም ለሁል ጊዜም ያማረ ከንፈር እንዲኖራችሁ ቡና አብዝታችሁ አለመጠጣት፣ ውሃ በደንብ መጠጣት፣ አለማጨስ ዋና ዋና ነገሮች ናቸው። በተጨማሪም ከንፈራችሁን አለመላስ ነው። ምክንያቱም እንደ ልማድ ሆኖ ከንፈራችንን ብዙ ጊዜ እንልሳለን፣ ነገር ግን ይሄ ከንፈርን ያደርቃል። ስለዚህ እነዚህን ነገሮች እያደረጋችሁ በጣም የሚያምር ለስላሳና በተፈጥሯዊ መንገድ ቀላ ያለ ከንፈር እንዲኖራችሁ ያደርጋል። ይህንን ቪዲዮ ከወደዳችሁት ሌላም ለውበት የሚያስፈልጉ
አዳዲስ ቪዲዮ እንድሰራ ላይክ እና ሰብስክራይብ በማድረግ አግዙኝ። ስለተከታተላችሁኝ አመሰግናለሁ። ቻው።